አርእስተ ዜና። ከባድ የድሮን ጥቃት ተፈጸመ። በደቡብ ትግራይ ሰሃርቲ ወረዳ ግጀት ከተማ በሚገኘው ሁለተኛ ደረጃ ትምህርት ቤት የድሮን ጥቃት መፈጸሙ ታውቋል። አሜሪካ በትግራይ ጉዳይ ላይ ስምምነት እንዲደረግ ጠየቀች። ህወሓት ከአፍሪካ ህብረት ውይይት በፊት ቅድመ ሁኔታዎችንም አስቀምጧል። ግጭቶች በሰው ሀብት ላይ የረጅም ጊዜ ኪሳራ እያስከተሉ መሆኑ ታወቀ። በምስራቅ ጉራጌ ሶዶ ወረዳም ጥቃት ተፈጽሟል። በዛሬ መረጃችን እኚህንና ዓለም አቀፋዊ መረጃዎችን ማካተን ሰፋ ያለ ጥንክር ይዘናል። በቀጥታም ወደ ዝርዝር ትንታኔያችን አመራ። በትግራይ ዳግም ጦርነት እንዳይቀሰቀስ የምዕራባውያን ሀገራት ጠንካራ ማስጠንቀቂያን ሰጥተዋል። ባለፉት ሳምንታት በትግራይ ክልል የተፈጸሙ የድሮን ጥቃቶችና ወታደራዊ ውጥረቶችን ተከትሎ የ25 ምዕራባውያን ሀገራትናም የአሜሪካ ኤምባሲዎች አስቸኳይ መግለጫ ወጥተዋል። ሀገሪቱ በኦሉሴጉን ኦባሳንጆ የሚመራውን የአፍሪካ ህብረት የሰላምናም የሽምግልና ጥረት ሙሉ በሙሉ እንዲደግፉ አሳውቀዋል። አስቀድሞ በድርቅ በተጎዳው የትግራይ ክልል ዳግም ግጭት መቀስቀሱን ለሰሜኑ ኢትዮጵያ ህዝብ አስከፊ ይሆናል ሲሉ ዲፕሎማቶችም አሳስበዋል። ህወሓት የኢኮኖሚ እገዳ እንዲነሳናም ወታደራዊ ከበባ እንዲቆም ቅድመ ሁኔታዎችን ሲያስቀምጥ፣ የፌዴራል መንግስት በበኩሉ ህወሓት ከሌሎች ታጣቂዎች ጋር ጥምረት ፈጥሯል ሲል ከሷል። ለሰሜን ኢትዮጵያ እፎይታ የሚሰጠውናም የፕሪቶሪያውን ስምምነት በቅን ልቦና ተተግብሮ ዘላቂ ሰላም የሚመጣበትን መንገድ እንዲፋጠን ጥሪው ቀርቧል። በሌላ ግጭቶች በሰው ሀብት ላይ የረጅም ጊዜ ኪሳራ እያስከተሉ እንደሆነ ጥናቶች ዘገቡ። ኢትዮጵያ ውስጥ ያሉ ግጭቶች ወይንም ጦርነት በሰው ሀብት ላይ ማለትም በታዳጊዎች አእምሮ ላይ የረጅም ጊዜ ኪሳራ እያስከተሉ መሆናቸውን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ባወጣው ጥንቅር አሳውቋል። ኢንስቲትዩቱ እንደገለጸው ከሆነም ግጭቶች በታዳጊዎች የአንደኛ ደረጃ ተማሪዎች ላይ ያደረሰ ያለውን ጫና የተመለከተ ጥናት በማድረግ በትምህርት ላይ የመቆያ ወደ ስራ የመግቢያ እድሜና በአእምሮ ጤና ላይም የአጭር ጊዜናም የረጅም ጊዜ መሰረታዊ ችግር ያስከተለ ነው ሲል ተናግረዋል። ከዛው ከትግራይ መረጃችን ሳንወጣ ከባድ የሆነ የድሮን ጥቃት ተፈጽሟል። በደቡብ ትግራይ ሰሃርቲ ወረዳ ግጀት ከተማ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ የድሮን ጥቃት መፈጸሙ ተገለጸ። ጥቃቱ የተፈጸመው ነሐሴ 20 ቀን 2018 ዓ.ም ምሽት 4 ሰዓት ገደማ ሲሆን በትምህርት ቤቱ ቅጥር ግቢ ውስጥ በሚገኝ አንድ የብሎክ ህንፃ ላይ ሲሆን ከፍተኛ ውድመት መድረሱ ታውቋል። ህወሓት ጦር መሳሪያ ባከማቸበት በዚህ ትምህርት ቤት ላይ መረጃን መሰረት ያደረገ የድሮን ጥቃት መፈጸሙን ነው ምንጮች የገለጹት። ከሰሞኑ የሚፈጸመው የድሮን ጥቃቶች ኢላማቸውን የጠበቁ መሆናቸውንም ጠቁመዋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ትምህርት ቤቱ ለበርካታ ተማሪዎች አገልግሎት ይሰጥ የነበረ መሆኑን ጠቅሰው ድርጊቱን በመኮነን የዓለም አቀፍ ማህበረሰብና የሚመለከታቸው አካላት ሁኔታውን እንዲያወግዙ ጥሪ አቅርበዋል። በሌላም አሜሪካ በትግራይ ጉዳይ ላይ ስምምነት እንዲደረግ ጠየቀች። ህወሓት ከአፍሪካ ህብረት ውይይት በፊት ቅድመ ሁኔታዎችንም አስቀምጧል። በአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ የመቀሌ ጉብኝት ማብቂያ ላይ አሜሪካ በኢትዮጵያ መንግስትና በትግራይ አመራሮች መካከል እርቅ እንዲወርድና ስምምነት እንዲደርስ ጥሪ አቅርባለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና የአፍሪካ ህብረት የዩኤስ ሚስዮን ጉዳይ ፈጻሚ ዋልተር ፖርስ በጋራ ባወጡት መግለጫ የኦባሳንጆ ጥረት እንዳበረታታቸው ገልጸው ውይይቱ እንዲቀጥል ጥሪ አቅርበዋል። አሜሪካ ቀዳሚ ትኩረት ልትሰጥ የሚገባው የሰብአዊ እርዳታ አቅርቦትና ተፈናቃዮችን ወደ ቀደመ ቀያቸው የመመለሱ ሂደት እንደሆነ አሳውቃለች። በሌላ በኩል ህወሓት በሰጠው ምላሽ በቅርቡ ከመቀሌ ውይይት ከአዲስ አበባ የመጣ አዲስ ሐሳብ ወይንም የእድገት ማሳያ የለም ሲል ገልጿል።
ድርጅቱ ከመደበኛ ድርድር በፊት መፍታት ያለባቸውን በርካታ ቅድመ ሁኔታዎችን አስቀምጧል። ህወሓት ካቀረባቸው ቅድመ ሁኔታዎች መካከል ወታደራዊ ከበባ እንዲያበቃና የኢኮኖሚ ማዕቀብ እንዲነሳ፣ አከራካሪ ቦታዎች ነፃ ወጥተው ተፈናቃዮች እንዲመለሱ፣ የህወሓት ህጋዊና ፖለቲካዊ ህልውና ሙሉ በሙሉ እንዲመለሱ የሚሉ ይገኙበታል። ከወደ ጉራጌ የደረሰንን መረጃ ስናስደምጣቸው በሶዶ ወረዳ ታጣቂዎች ሰው ገደሉ፣ ንብረት አወደሙ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳም ታጣቂዎች ማክሰኞ ነሐሴ 19 2018 ባደረሱት ጥቃት ሰዎች በሞታቸውንና ንብረቶች መቃጠላቸውን ዶቼ ቬሌ ገለጸ። ታጣቂዎቹ በዞኑ የሱተንና የጥያ ከተሞች ለግማሽ ቀን ተቆጣጥረው መቆየታቸውንም የዓይን እማኞች ተናግረዋል። በሶስት አቅጣጫ ወደ ከተሞች የገቡ ታጣቂዎች ብዛት ያላቸው ከባድ የጦር መሳሪያዎችን የታጠቁ መሆናቸውን የጠቀሱት የዓይን እማኞች ለጊዜ ቁጥራቸው ያልታወቁ የጸጥታ አባላት ሲቪል ነዋሪዎችን ገድለዋል፣ እንዲሁም የመኖሪያ ቤቶችን እንዲሁም የፖሊስ ተሽከርካሪዎችንም አቃጥለዋል። አቶ ታደሰ ገብሬ በምስራቅ ጉራጌ ዞን የሱተን ከተማ ነዋሪ ሲሆኑ የሰጡት ሐሳብ ደግሞ የሚከተለውን ነው። ከተማዋ ማክሰኞ ዕለት በታጣቂዎች ተወራ መዋሏን አቶ ታደሰ ይናገራሉ። ከረፋዱ 5 ሰዓት ላይ በከተማው ዙሪያ የተኩስ ርምታ መሰማቱን ገልጸው ከዚያ በኋላ የሰዎች ሕይወት ማለፉን ንብረቶችም ወደማቸውን ተናግረዋል። ታጣቂዎቹ የዞኑ የሱተንና በአቅራቢያ የሚገኘው የጥያ ከተማን ለግማሽ ቀን ተቆጣጥረው እንደነበረም ነዋሪው ተናግረዋል። ወደ ከተሞች የገቡት በሶስት አቅጣጫ ነው። በግምት እስከ 500 የሚደርሱ ሲሆን ስናይፐር የሚባለው ዘመናዊ የጦር መሳሪያም የታጠቁ ናቸው። ወደ ከተማው ለመግባት ባደረጉት የተኩስ ልውውጥ 6 የጸጥታ አባላትና አንድ አርሶ አደር ሕይወታቸው አልፈዋል ብለዋል። ንብረት እያወደሙ ሲጨፍሩም ተመልክቻለሁ የሚሉት ለዶቼ ቬሌ የተናገሩት እማኝ ስማቸው እንዳይገለጽ የፈለጉ ሲሆን የሱተን ከተማ ነዋሪ በበኩላቸው የታጣቂዎቹ ቁጥር በአካባቢው ከነበረው የክልሉ የጸጥታ ቁጥር ጋር ስላልተመጣጠነ ለመከላከል ከአቅም በላይ መሆኑን ተናግረዋል። ወደ ከተማ ከገቡ በኋላም እስከ ምሽት ድረስ ንብረት ሲያወድሙና ሲጨፍሩ መመልከታቸውን ገልጸዋል። አንድ የፖሊስ ተሽከርካሪና የአንድ ግለሰብ ሞተር ሳይክል በእሳት ማቃጠላቸውን የጠቀሰው የዓይን እማኝ በተጨማሪም በንግድ ቤቶች ላይ ጉዳት እንዳደረሰው ከሆቴሎች የመጠጥ ጠርሙሶችም ወደ ጎዳና በማውጣት መሰባበራቸውም ታውቀዋል። ይህ በኢትዮጵያ በማዕከላዊ ኢትዮጵያ ሕዝቦች ክልል የፌዴራል መንግስት ተገቢ የጸጥታ ጥበቃ ማድረግ ባለመቻሉ በምስራቅ ጉራጌ ዞን የተፈጸመ እጅግ አሳዛኝ ነገር ነው። በመጨረሻም አስከፊው ከዓለም መረጃ ያገኘነው ስናጠናክር ኔፓልን እናገኛለን። እስካሁን በኔፓል እና በቻይና ቲቤት ወሰን አካባቢ በደረሰ ከፍተኛ የመሬት መንሸራተትና ድንገተኛ የጎርፍ አደጋ የሟቾች ቁጥር ከ165 በላይ የሆነ ሲሆን ከ1300 በላይ ሰዎችም ደግሞ የት እንደገቡ እንኳን አልታወቀም። በኔፓል እስካሁን 165 አስክሬኖች የተገኙ ሲሆን ከ800 በላይ ሰዎች ደግሞ ጠፍተዋል። በቲቤት በኩል ደግሞ የሶስት ሰዎች ሕይወት ማለፉ ተረጋግጦ ከ558 በላይ ሰዎች መጥፋታቸው ተገልጿል። በሁለቱም ወገን ከቪየትና ህንድ ከ100 በላይ፣ አሜሪካ 54፣ ብሪታንያ 33፣ ማሌዥያ እና ደቡብ አፍሪካ የመጡ በርካታ ቱሪስቶችና ተጓዦች የጠፉ ሰዎች ዝርዝር ይገኝበታል። በሬክተር ስኬል 4.4 የሆነ የመሬት መንቀጥቀጥን ተከትሎ የመጣ የበረዶ ግግር መደርመስናም የድንጋይ ናዳ ድንገተኛ የውሃ የአፈር ጎርፍ ማስከተሉ ተገልጿል። ጎርፉ በመንገዱ ያገኛቸውን መንደሮች እንዲሁም 19 ድልድዮችን፣ 40 ኪሎ ሜትር መንገድ፣ 13 የሃይድሮ ፓወር ፕሮጀክቶችን፣ የ200 የጭነት መኪኖችን ሙሉ በሙሉ ጠራርጎ መውሰዱ ታውቋል። በአካባቢው ያለው አስቸጋሪ መሬታማ አቀማመጥናም ዝናብ ምክንያት የመታደግ ስራው መወሳሰቡ ታውቋል። የዛሬ መረጃችን ነው። ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳይዘነጋ።